ንብ ከሌለ የሰው ልጅ 4 ዓመት ብቻ ምድር ላይ ይኖራል። ከዛ በኋላ ምድር ታልቃለች። እነ ማቱሳላ 900 ዓመት ኖሮ የማይሰራውን በ42 ቀን የምትሰራ እንስሳ ናት። ንብ ማነብ የገባው 6ኛ ክፍል ተማሪ ሆኜ ነው። ደብተሮቼን በሙሉ የተማርኩባቸው ልብሶቼ ሁሉ የንብ ውጤቶች ናቸው። አንዴ ንብ ካስገባሽው ቀፎሽን ካስተካከልሽው ክትትል እንጂ ሰራተኛው አንቺ አይደለም። ራሳቸው ነው የሚሰሩ። መኖ አትሰጫቸው፣ ምግብ አታበያቸው። ይሄ አድካሚ ስራ አይደለም። ይሄን እዚህ ያስቀምጠሽ ሌላ ስራ መስራት ትችላለሽ። አንዴ ቀፎ ካገኘ እስከ 30 ዓመት ያገለግላል። መስከረም የካቲት ከአንድ ቀፎ 20 ኪሎ የምናገኝበታል። እያንዳንዱ ዛፍ ውስጥ ማር አለ። የምናያቸው ዛፎች የምንበላቸው ምግቦች በንብ የተዳቀሉ ናቸው። ካልሆነ ፍሬ አይፈራም። ሰላም ጤና ይስጥልን። የተከበራችሁ የገበያ ሚዲያ ተከታታዮች እንደምን ቆይታችኋል? ገበያ ሚዲያ ለእናንተ ይጠቅማል ያላቸውን የተለያዩ የቢዝነስ ሀሳቦችን፣ የገበያ አማራጮችን እንዲሁም ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። በዛሬ ዝግጅታችን በአዲስ አበባ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ደቡብ መብራት አካባቢ ተገኝተናል። እዚህም የተገኘንበት ዋነኛ ምክንያት ደግሞ በከተማ ግብርና ላይ በተለይም ደግሞ በንብ ማነብ ስራ ላይ የተሰማሩ አንድ አባታችንን ልናስተዋውቃችሁ ነው። የእሳቸውን ልምድና ተሞክሮ እንዲሁም ደግሞ በዚህ ስራ ላይ መሰማራት ለምትፈልጉ ተመልካቾቻችን ጥሩ የሆነ ቆይታ አድርገን ወደ እናንተ የምናደርስ ይሆናል። ዝግጅቱን ወደ እናንተ በማድረስ እኔ በአምላክ አበራ ከካሜራማናችን ኤልያስ ታዬ ጋር አብረናችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ሰላም አባቴ፣ እንዴት ኖት? እግዚአብሔር ይመስገን። እስቲ እንተዋወቅ፣ ስሞትንና የስራ ድርሻዎትን። ሰለሞን መንገሻ እባላለሁ። ንብ አናቢ ነኝ። ከላፍቶ ክፍለ ከተማ በንብ ማነብ ስራ ላይ የተሰማሩ አንድ ትልቅ አባት አሉ፣ ጀግና አባት አሉ ተብለን ተጠቁመን ወደ እርሶ ጋር የመጣ ነው። እስቲ ለቆይታችን መጀመሪያ እንዲሆነን ወደ ንብ ማነቡ ስራ እንዴት ገቡ፣ ጊዜውስ መቼ ነበር የሚለውን ጥያቄ በመለስ እንጀምር። ንብ ማነብ የገባው 6ኛ ክፍል ተማሪ ሆኜ ነው። ደብተሮቼን በሙሉ የተማርኩባቸው ልብሶቼ ሁሉ የንብ ውጤቶች ናቸው እና ከልጅነት ጀምሬ ነው ንብ ላይ ያደግኩት። የነበረኝ ንብ በቀን እንኳን ማር እየቆረጥኩ እየሸጥኩ ደብተር እስክሪፕቶ እየገዛው ነው ያደግኩት። ከዛ በኋላ ከንብ አልተለየውም። እርግጥ የተለያዩ ትምህርቶችን ተምሬያለሁ። አግሮኖሚ ተምሬያለሁ። ዴቨሎፕመንት ኢኮኖሚክስ ተምሬያለሁ። ያ ሁሉ ትምህርት ያለኝ ንብ ጋ ነው የቀረው። የንብ ሳይንስም ተምሬያለሁ። ስለዚህ እነዚህ ሁሉ ተምሬ ንብ ጋ ነው ህይወቴን ያለው። አዲስ አበባ ከተማ ኦልሞስት 20 ዓመት ይሆነኛል ንብ ከጀመርኩ። እየተከራየው ሰፈር ውስጥ እዚህ ጀርመን አደባባይ ጉዲና ቱምሳ የሚባል ግቢ ውስጥም ንብ ነበረኝ። ከአንድ ቀፎ 100 ኪሎ በአመት ይቆርጥ ነበር እና ንብ እኔ እንደ ቤተሰብ እንደ ጓደኛ እንደ ራሴ ዘመድ ነው ማያቸው። በዛ ነው ንብ ጋር የገባው። ንፋስ ስልክ ላፍቶ ክፍለ ከተማ እንግዲህ የአዲስ አበባ ከተማ ግብርና ጀምሬ ስልጠና ሰጣለሁ፣ ለክፍለ ከተማው ሰጣለሁ፣ ለአዲስ አበባ ከተማ ግብርና ባለሙያዎችም ሰጥቼ አውቃለሁ፣ ለወረዳዎችም ሰጣለሁ። እንግዲህ ይሄን ይመስላል በትንሹ። እንግዲህ ያው የግብርና ዘርፎች ብዙ ናቸውና እርስዎ እንደነገሩኝ ከሆነ ከልጅነት ጀምሮ በንብ ማነብ ስራ ላይ ነበርኩኝ ብለውኛል። ምናልባት ከሌሎች የግብርና ዘርፎች ውስጥ የንብን ማነብ ስራን የመረጡበትን ምክንያት እስቲ ቢያጋሩኝ። ንብን የመረጥኩበት ትልቁ ንብ በእንስሳት ውስጥ 6 ነገሮችን በትንሽ ሆና 6 ውጤት የምትሰጥ ምንም እንስሳ የለም። እህል ውስጥም 6 ውጤት የሚሰጥ የለም። 6 ውጤት ሲላቸው ማር አለ፣ ሰም አለ፣ ፕሮፖሊስ የምንለው ወይም ሙጫ የሚባል አለ፣ ፖለን የሚባል አለ፣ ሮያል ጄሊ አለ፣ ፖሊኔሽን አለ። የምንበላቸው ምግቦች አብዛኛው ከ70% አካባቢ በንብ የሚዳቀሉ ናቸው። 1/3 የዓለም የምግብ ዋስትና የሚረጋገጠው ንቦችና ሌሎች እንስሳት በሚያዳቅሉት። ንብ ከሌለ የሰው ልጅ 4 ዓመት ብቻ ምድር ላይ ይኖራል። ከዛ በኋላ ምድር ታልቃለች። ንብ ለየት ያለ እንስሳ ነው። ይሄ እኔ ሳይሆን አልበርት አንስታይን በመጽሐፉ ላይ ጽፏል። ያም የተወሰነ ዛፍ ፍሬ ይፈራል።
ካልሆነ የምናያቸው ዛፎች የምንበላቸው ምግቦች በንብ የተዳቀሉ ናቸው። ወንዴና ሴቴውን የሚያገናኝ ንብና እንስሳ ናቸው። ካልሆነ ፍሬ አይፈራም። በቆሎ ፍሬ የሚሰጠው ሲዳቀል፣ ጤፍ ፍሬ የሚሰጠው ሲዳቀል፣ ሌሎች እህሎች የምንበላቸው በእነሱ ነው የሚዳቀል። ስለዚህ ለየት ያለች እንስሳ ናት። ከዛም አልፎ ደግሞ አጭር እድሜ የምትኖር ትልቅ የሰው ልጅ በእድሜ በዘመኑ 100 ዓመት ኖሮ የማይሰራውን በ42 ቀን የምትሰራ እንስሳ ናት። ምናልባት እርስዎ ወደዚህ ስራ ሲሰማሩ ረጅም ዓመት እንደመሆኑ መጠን መጀመሪያ ላይ ሲጀምሩ በስንት ቀፎ ነበር የጀመሩት? ንቦቹንስ እንዴት ነበር የሰበሰቧቸው? እስቲ ስለ አጀማመሮት ደግሞ ስላለው ነገር ቢያጋሩኝ። ቀደም ብዬ ሌላ ቦታ ነበር አንድ 5 ቀፎ የነበረኝ። ማነባበት ቦታ አጥቼ ወዲህ ሲዞር ግብርና ሚኒስቴር ደብዳቤ ጻፈልኝ ለአዲስ አበባ ከተማ ግብርና። ቦታ ፈልጋችሁ ስጡት፣ ይሄ ሰው ባለሙያ ነው የሚል ደብዳቤ ከነሱ ወሰድኩ። የግብርና ሚኒስቴር የወሰድኩ ደብዳቤ አዲስ አበባ ከተማ ግብርና ኮሚሽን ደግሞ ክፍለ ከተማ ምረጥ ተባልኩ። ይህን ክፍለ ከተማ መረጥኩ። ነፋስ ስልክ ላፍቶ ክፍለ ከተማ ሲመጣ ደግሞ ወረዳ ምረጥ አሉኝ። ወረዳ መርጬ እዚህ ወረዳ 1 መጣው። በሱ መሰረት ይሄን ቦታ አካባቢ አሳዩኝ። እዚህ ጋር መጣው። እዛ የነበረኝን 5 ቀፎ ነው ወደዚህ ያመጣዋቸው። ሌላ ቦታ የነበሩኝ መጀመሪያ ማለት ነው። ከዛ በኋላ ግን እየጨመርኩ አሁን በመጠኑ ወደ 30 ቀፎ ነው ያለኝ። ንቦችን ደግሞ የሚሰበስበው በሁለት መልኩ ነው። አንድ ገጠር ገበሬዎች አሉኝ። እነዚህ ገበሬዎች በባህላዊ ቀፎ አለ እዚህ ጋር ታዩታላችሁ። ባህላዊ ቀፎ አለ፣ በሱ ነው የሚሰበሰበው። ባህላዊ ቀፎ ስናስር እዛ ይገባሉ። ከሱም ወደዚህ እናስተላልፋለን። ሁለተኛ ደግሞ ንብ ከገበሬ ገዝተን ይዘን መጣለን። ሌሊት እናስተላልፋቸዋለን ወደ ዘመናዊ። በዚህ ነው የምናስተላልፈው። ሶስተኛ የንብ ማግኛ መንገዱ ኮሎኒ መልቲፕሊኬሽን የሚላለ እናትየውን አንዱን ጠንካራ ንብ ጥሩ ዘር ያለው ምርት የሚሰጠውን ንብ በሁለት ወይ ወደ 3 ከፍላቸዋለሁ። ንብ እናትዬ ወይ ንግስቷ ያለችበትን ተውና ንግስት የሌላቸውን ንግስት እንዲፈጥሩ አረጋል። እሱ ደግሞ ሌላ ዘዴ ነው። በሱም ኮሎኒ እናባዛለን ማለት ነው። ምናልባት አሁን የነዚህ የቀፎ አይነቶች የተለያዩ ናቸው እኔም ባለኝ ኢንፎርሜሽን እና አሁን ላይ የሚጠቀሙት የቀፎ አይነቶች ምን አይነት ናቸው? እንዲሁም ደግሞ ውጤታማ እንዲሆኑ ምን አይነት መንገዶችን የሚጠቀሙት? ቀፎ 3ቱን እንጠቀማለን። ባህላዊ ቀፎ አለ። ባህላዊ ንብን ለማጥመድ የምንጠቀምባቸው ናቸው። ተሸጋጋሪ ቀፎ ወይም ትራንዚሽናል ሃይፍ የምንለው አለ። እሱ መጠነኛ ማር ነው የሚሰጠው። ማኔጅመንቱም ጥሩ ነው፣ ምንም አይልም። ግን እሱም በትንሹ ነው የምንጠቀመው። በብዛት የምንገኘው ይሄ ዘመናዊ የምንለው ዛንደር ወይም ላንግስትረም የሚባል የአውሮፓና የአሜሪካ ስሪት የሆነ ዲዛይን የሆነ እነዚህ ሁለቱን ነው የምንጠቀመው። እሱም በብዛት እንጠቀማለን። ምክንያቱም እሱን ስንጠቀም ብዙ ማር ነው የሚሰጠን። ትኩረታችን ማር ነው እዚህ ስለሆነ። የንብ አይነቶች የተለያዩ እንደሆኑ የታወቀ ነው ዝርያቸውና ለማር ምርት የሚጠቅሙ ወይም ደግሞ ውጤታማ የሚያደርጉ ዝርያዎች ምንድን ናቸው? እንዲሁም ደግሞ እርስዎ እየተጠቀሙት ያሉት የዝርያ አይነቶችን ቢጠቅሱልኝ። እንግዲህ ኢትዮጵያ ውስጥ በታሪኩ እንደ 6 አይነት ጎሳ ዝርያ ሳይሆን ዝርያቸው አንድ ነው። ሚሊፌራ የሚባሉ ናቸው። ዓለም አቀፍ ዝርያው አንድ ነው፣ ግን ጎሳ የተለያየ ጎሳ አለው። አሁን ኢትዮጵያ ውስጥ ሎውላንድ ወይም ዝቅ ያለ ቦታ አፋር፣ ጋምቤላ ያሉ ሃይላንድ ወይም እስከ ራስ ዳሽን ያሉ የተለያዩ ጎሳዎች ነው ያሉት። እኛ ግን የምንጠቀመው አብዛኛው እዚህ ሸዋ ውስጥ የለመዱ ጎሳ ነው። ሚድል አልቲቲዩድ የምንላቸው አካባቢ የለመዱ ጎሳ ነው የምንጠቀመው። ጃማንቲካ የሚባሉ እንደዚህ አይነት እንትኖቹ ነው የምንጠቀማቸው። ምርት መስጠቱ ላይ አሉ ከየዝርያም ሆኖ ምርት የሚሰጡ አሉ። እነሱ እናባዛቸዋለን። ምርት የማይሰጡት በጣም የደከሙ ካሉ፣ ጥሩ ያልሆኑ ካሉ እነሱ በማኔጅመንት ነው። ምርት በክትትል ነው፣ በመደረብ በጊዜ በማውረድ እውቀት ላይ የተመሰረተ ነው ምርት እንጂ ንቦች ብቻ አይደለም።
ምርትን በተለያየ ጊዜ ሉዝ ልናደርግ ገበሬ ስናሰለጥን ብዙ ጊዜ ማር እያለ የማይቆርጡበት ጊዜ አለ። ይረሱታል፣ አያውቁትም። በባህላዊ ሀሳብ ነው የሚይዙት። ስለዚህ ያን ሁሉ እኛ ተከታትለን በአንድ ጊዜ ሁለቴ የምንቆርጥበት ጊዜ አለ። ሁሉም ቦታ ለሁሉም የስራ አይነት ተስማሚ ነው ማለት አይቻልም እና ለንብ ማነብ ስራ ተስማሚ የሆነው ቦታ ምን አይነት ስፍራዎች ናቸው? አዎ ትክክል ነው። ሁሉም የራሱ ኤሪያ አለው። ለንብ ተስማሚ የምንለው ወይም አፒየሪ ሳይት ሴሌክሽን የምንለው ወደ 4-5 ክራይቴሪያዎች አሉት ወይም መስፈርቶች አሉ። አንደኛ ከውሃ ብዙ ያራቀ፣ ሁለተኛ ስሎፑ መሬቱ ከፍ ያላለ እንደዚህ ዝቅታማ እንዳይሆን አይነት ጥሩ አይነት እንደዚሁ ፍላት የሆነ ቦታ፣ ሶስተኛ ጥሩ ምግብ የምንለው እንግዲህ በተለያየ መልኩ ነው። አበባ ነው፣ ጫካ ነው። አሁን እግዚአብሔር ይመስገን አሁን ብዙ መንግስት ትኩረት የሰጠው በጫካና አበባ በመትከል ላይ ለኛ ትልቅ እድል ነው። እሱ ለምን እየተተከለ ያለው ሁሉ ያብባል። ከዛ ውስጥ ነው የሚቀስሙት። ከዛ ፈሳሽ አበባ ነው ማር የሚሆነው። ስለዚህ እነዚህ ሁሉ ውጤት ናቸው፣ ምግብ ናቸው። በአዲስ አበባ ያሉ ዛፎች ሁሉ ማር ተሸክሞ ነው የተቀመጡት። ስለዚህ አሁን ቀፎ ስለሌለ ያ ማር ሁሉ ሪሶርስ ነው፣ ገንዘብ ነው። ገንዘብ እየተበላሸ ነው ማለት ነው። በሌላ አንጻር ሰው ገንዘቡን ንብረቱን አያውቅም ማለት ነው። ስለዚህ እያንዳንዱ ዛፍ ውስጥ ማር አለ። ስለዚህ ያ ቦታ ለንብ ይሆናል። ከጩኸት እንደዚህ ወጣ ያለ፣ ከግርግር ከፋብሪካ የራቀ እንደዚህ አይነት ቦታ ነው ማለት ነው ለንብ የሚሆነው። ያው ስለ አመጋገብ በተወሰነ መልኩ ጠቀስ አድርገውልኝ ነበርና አሁን ንቦቹ ምን አይነት ነገሮችን ቢመገቡ ነው ጥሩ የሆነ ምርትን የሚሰጡት? ትልቁ በኢትዮጵያ ውስጥ የተለያየ ተፈጥሮ ምግቦች አሉ። ፖቴንሻል የምንላቸው ማር የሚሰጡ ግራር ብታስብ ያውን የግራር ማር መድኃኒት ነው። በብዙ መልኩ ግራዋን ነው። እነዚህ ግራዋዎች መድኃኒት ናቸው። ጥሩ ምርት የሚሰጡ ናቸው። እኛ ከምንተክለው ከትንንሾቹ ውጪ ትልልቅ ዛፎች በሀገር ውስጥ ያሉ ብዙ አይነት ዛፎች አሉ። ኢትዮጵያ ወደ 7000 አይነት ዛፎች አሏት። ለዚህ የሚሆን ፖቴንሻል አሏት። ስለዚህ እያንዳንዱን ልጠቅስልሽ አልችልም። እህል የምንበላው እህል ራሱ ሌላ ሀገር እያንዳንዱ ገበሬ ንብ ይከራያል። ያ እህል ፍሬ እንዲያፈራው ለነሱ ማር ይሆናል። እሱም ማር ይሆናል፣ ግን ፍሬ ለማፍራትም ይከራያሉ። ብር ከፍሎ፣ ዶላር ከፍሎ፣ ዩሮ ከፍሎ ያንቺን ንብ ወስዶ ማሳ ውስጥ አስቀምጦ ፖሊኔሽን ካረገ በኋላ ልክ አበባው ሲረግፍ ማሩንና ንቡን ይወስዳል። ስለዚህ ብዙ ናቸው ለንብ የሚሆኑ ቦታዎች። ጥንቃቄ የሚፈልገው እንግዲህ አንዳንድ የማይቀሰሙ ዛፎች ግን አሉ። ያንስልሽ የማይቀሰሙ ዛፎች አሉ፣ የማይነኩ ዛፎች አሉ። ያ ብዙም አይደሉም። አብዛኛው ግን እዚያ ኢትዮጵያ ውስጥ የሚተከሉ አርቲፊሻልም ሆኑ ኤግዞቲክ የሆኑ እና ከውጭም የሚመጡ ዛፎች ሁሉ ይቀሰማሉ፣ ማር ይሆናሉ ማለት ነው። በዛ በተረፈ ደግሞ በመጠነኛ ጊዜ አላቸው። አሁን መስቀል ሲመጣ የማያብብ እንትን የለም። ያ ሁሉ በቃ ጥቅምት ማር የሚባለው የሱ ውጤት ነው። የካቲት የሚቆረጥ የግራዋ ማር አለ ኢትዮጵያ ውስጥ በቃ ጊዜ አለው። ሚያዚያ የሚቆረጥ የሺቪላሪያ የሚባል ገተም ነጭ ማር አለ ኢትዮጵያ ውስጥ። የተበብ ማር ትግራይ አለ። ብዙ የግራር ማር አለ። የብሳና ማር አለ። በጣም መድኃኒት የሆነ ሰኔ ውስጥ የሚደርስ በሀገር ደረጃ ራሱ የተቀመጡ ወደ 12 አይነት የማር ዝርያዎች አሉ፣ በዚሁ ዛፎች ላይ ተመሰረቱ ማለት ነው። ስለዚህ ኢትዮጵያ ውስጥ አዲስ አበባም ደግሞ ብዙዎች አሉ። እንዳውም ትንንሽ አበባዎችም የሚሰጡት ማር አለ። እስቲ እርስዎ ወዳሉት የንብ ብዛት እንምጣና ማወቅ ይቻላል ምን ያህል ንቦች እንዳሉ? ይታወቃል። የሚታወቀው 2 ሲስተም አለ። አሁን እዚህ ጋር መሳሪያ ነበረን። ይሄ ቅርብ ጊዜ ሆለታ ንብ ምርምር ማዕከል አምጥቶ ምርምር እየሰራ ነበር። በውስጡ የንቦችን እንቅስቃሴ የሚገምት የሚያይ፣ ሙቀት የሚለካ፣ ማር መድረሱን የሚያውቅ መሳሪያ አፕ ነበረ። ያ አፕ ለጊዜው የተበላሽቶ በኢንተርኔት ነው የሚሰራው። ቤትሽ ቁጭ ብለሽ ማየት የምትችይ አፕ ነበረ። ከዛ ግን ሚዛን ነበረ። ቀፎውን ትመዝናለሽ፣ እዛ ውስጥ ያሉ ማሮች ይታወቃሉ።
ከዛ የንቦች መጠን በዛ አንዱ በሚዛን የሚታወቃል። ሁለተኛ ደግሞ የሚታወቀው ንቦችን የሚመዝኑ አሉ። አንዷን ሌሎች እቃዎች እዛ ውስጥ ያለውን ካወቅሽ ከዛ ስትመዝኝ ሙሉ ንቦችን ታውቂያለሽ። እና እስከ 80,000 እስከ 60,000 አንድ ንብ መንጋ 65,000 እስከ 80,000 ድረስ ይበዛሉ። ብዛታቸው ቁጥር አላቸው፣ ይታወቃሉ። ግን እኛ አሁን አናቃቸው። ውጪ ግን ይታወቃል። ኮሎኒው ጠንካራ ነው፣ ንቡ ጠንካራ ነው። ደካማ ነው የሚለው በሰራዊቱ ብዛት ነው፣ በሰራተኛው ብዛት ነው። ጠንካራ የሚያደርገው ብዙ ሰራተኛ ሲኖር ነው። ደካማም ንብ የምንለው ሰራተኛ ሲያንስ ነው። በበዛው ቁጥር ስለማያርፉ ሄዶ ስራ ይሰራሉ ማለት ነው። አሁን የንብ እርባታ ዘርፍ ላይ በምን ያህል ጊዜ ልዩነት ነው የማር መሰብሰብ ሂደቱ የሚኖረውና ጊዜ አለው የሚለውንስ? ጊዜ አለው፣ ወቅት አለው። ቅድም እንደነገርኩሽ አሁን መስከረም አበባ ሁሉ ሲያብብ ጥቅምት ላይ ማር እንቆርጣለን። ጥቅምት ታኅሳስ ጭምር የካቲት እንቆርጣለን። እዚህ ሰኔ፣ መጋቢት፣ ሚያዝያ ላይ ደግሞ እንቆርጣለን። አንዴ ግን ምንድነው የምናደርገው? አንዳንዴ አበባው እያለ ሁለቴ የሚሰሩበታል። አሁን የመስከረም ሁለቴ ይሰራሉ። ጥቅምትና እስከ ታኅሳስ ሁለቴ መቁረጥ ትችላለሽ። አሁን አዲስ አበባ በትንሹ 4 ወይም 3 አቨሬጅ የምንቆርጥበት ነው። አዲስ አበባ በአመት ካሉት ልምድ አንጻር ያው የሚሰበስቡበት የጊዜ መጠን ይለያያል፣ እንዲሁም ደግሞ የሚያገኙት የማር ምርት መጠኑ ይለያያልና እስቲ በግምት ምን ያህል ያገኛሉ በየጊዜው ሲቆረጥ? አሁን ፖቴንሻል የምንለው መስከረም እና የካቲት ከአንድ ቀፎ 20 ኪሎ የምናገኝበታል። አንዳንዴ ሁለቱ ተደረበ፣ አንዱ 10፣ ሁለተኛው የታችኛው አይነካም። የንግስት ቤት ነው። የቤተሰብ የልጆች መራቢያ ቤት ነው። ቤተሰብ የሚኖርበት ነው። አሁን እዛ 3 የተደረቡ 2 የተደረቡ አሉ። እነሱ ጠንካራ ናቸው፣ ቅርብ ጊዜ የሚታዩ ናቸው። ይሄ አንድ ነው የተደረበው። እንደ ንቦቹ ጥንካሬ ነው የምንደርባቸው። አንድ የተደረበው 10 ኪሎ ልታገኝ፣ 2 የተደረበው 20 ኪሎ ልታገኝ ትችላለሽ። አሁን አንድ ንብ ያው እርስዎ በስራው ላይ ረጅም ጊዜ ስለቆዩ ያውቁታልና በአንዴ ምን ያህል ማር ማምረት ትችላለች? አንዷ ሲንግል ንብ እኛ የምናውቀው በጅምላ ነው። 12 ንብ አንድ ማንኪያ ማር ያመርታሉ በእድሜያቸው ልክ። 42 ቀን ነው የሚኖሩ። በ42 ቀን አንድ ማንኪያ ንብ 12 ንቦች ይሰራሉ። ምክንያቱም ሳይዛቸው ትንሽ ነው። ተመላልሶ ነው የሚያመጡት። አያርፉም። ሌተ ቀን ማታ ስራ አላቸው። ብሩድ የምንለው ወይም እጮችን የመመገብ ስራ አለ። ማር የመድፈን ስራ አለ። ማርን የውሃ የመቀነስ ስራ አለ። የማየት ስራ አለ። ብዙ ስራዎች ናቸው ያላቸው። ማር አሁን ሲደርስ ይሄ የሰበሰቡት ኔክታር የምንለውን ፈሳሹን አበባ ያመጡና በሙሉ እዛ ውስጥ ይከምራሉ። ከዛ በኋላ ኢንዛይም የሚባል ወይም ኮንቨርተስ የምትባል ኢንዛይም ይጨምሩበታል። ኢንዛይሟ ወደ ማር ትለውጠዋለች። ከተለወጠ በኋላ የውሃ መጠኑን ይለኩና ውሃ ከበዛ እያወጡ ቼክ አድርጎ ማር ትክክለኛ መሆኑን ካወቁ በኋላ ይለስናል። ወይም ሲል የምንለው ማህተም አይደል? ማህተማቸውን የሚያሳርፉበት ይሄ ትክክለኛ ማር ነው። ማህተም ያሳርፉበታል። ያ ነው ማር ማለት እንጂ ውሃው የበዛበት ማር አይደለም። ስለዚህ ያን ሰርቶ ጨርሶ አሽጎ ያስረክባል። ያን ነው ሰው እኛ እንሰርቃለን ብንል ውሸት አይደለም። የራሳቸው ስራ ነው። ለራሳቸው ነው የሰሩት። እኛ ሰርቀን ነው ምንበላ ማለት ላነት እንችላለን። እና ቀፎ ስላስቀመጥን አይደለም። ባለ ንብረት ንቦቹ ናቸው። እኛ ግን ከሱ ነው የምንወስደው ማለት ነው። የማር ምርቱ ሊቀንስበት የሚችል ወራት ካለ ጊዜያቶቹን ቢነግሩኝ። ማር ምርት የሚቀንስባቸው የተለያየ ነገሮች አሉ። አንደኛ በመሃል ድርቅ ሲሆን አበባ ሲጠፋ ራሳቸውን እስኪያጠነክሩ ድረስ ጊዜ ይወስዳል። ከዛ አልፎ ግን ምንድነው አንዳንዴ ክላይሜት ቼንጅ የምንል ነገር አለ። ዝናብ የሚያዛባ ዝናብ ሲመጣ ዝናብ ሲበዛ አሁን ከባድ ነው። ያኔ ማር ጊዜም ቢሆን አሁን ሰኔ ዝናብ ከበዛ ብሳና ማር ምርጥ ማር ነው፣ አይቆረጥም። ምክንያቱም በቃ ትተዋለሽ። ወጥቶ ሌላ ነገር ስለማገኙ ያቺ ማር እንዲበሉ እንተዋለን። ስለዚህ ይሄ አሁን ምርት ይቀንሳል። የአየር ንብረት ለውጦች ምርት ይቀንሳሉ።
ደርዝ ፒሪየድ የምንልም አለ። ምንድነው? ንቦች ምግብ የማገኙበት ሰዓት አለ። ያን ወይም ማር ውስጥ ትተዋለሽ ወይም ደግሞ ከውጭ አድርገሽ መመገቢያ መንገዶች ትመግቢያቸዋለሽ። አሁን የማር ምርቱን ለመሰብሰብ ምን አይነት ቁሳቁሶችን የሚጠቀሙት እርሶ? እኔ ተሟላ ቁሳቁስ አለኝ። የማር ማጣሪያ የሚባል አለኝ። ልብሶች አሉኝ። ሙሉ የተሟላ ልብሶች ከነ ሙሉ በጣም ተፈላጊ ናቸው። ጓንት ጭምር አለ። ከሱ አልፎ ማጨሻ የሚባል አለ። ትንሽ ነው የምናጨሰው። ማጨሻ የሚለው ብዙ ሰዎች በስህተት ማጨሻ ያለ እንትን ይጠቀማል። የምናጨሰው ጭሱ ንቦችን እንዲያባረር አይደለም። እናትየው ጋር ሰራተኞቹ አሁን አደጋ ነው፣ ቀፎ ተከፍቷል፣ ችግር አለ ብሎ ጦርነት እንዲጀምሩ እናትየው ፌርሞን የሚባል ሽታ ትለቀዋለች፣ ሰራዊቱ እንዲዘጋጅ። ያን ሽታ ማጠፊያ ነው። ያን ጭስ እንደዚህ ስታረጊ ሽታው ሁሉ ጋር እንዳይደርስ መበከኛ ነው። እሱን ነው የምናረገው። ትንሽ ሽታ ነው የምንለቀው። ስለዚህ ይሄን ስለምናረግ ማጨሻ እንጠቀማለን። ፎርክ የምንለው ቀፎ መክፈቻ አለ እንጠቀማለን። ስናጣራ ፎርክ የሚባል ከላይ የሚነሳ እንትን አለ። ቢብራሽ የሚባል አለ። እነዚህ ሁሉ እንጠቀማቸዋለን። የንብ ማነብ ስራ አዋጭ ነው ወይ? እርሶም በሙያው ላይ ረጅም ዓመት ከመቆየቱ አንጻር አዋጭነቱ እንዲሁም ደግሞ ከገበያ አንጻር ያለውን ነገር ቢነግሩኝ። አንደኛ አዋጭ ለማለት የሚያስችለን ምንድነው? አድካሚ አይደለም። አንዴ ንብ ካስገባሽው፣ ቀፎሽን ካስተካከልሽው ክትትል እንጂ ሰራተኛው አንቺ አይደለም። ራሳቸው ነው የሚሰሩ። መኖ አትሰጫቸው፣ ምግብ አታበያቸው፣ ወስደሽ ውሃ አትጠጭ። ራሳቸው ነው የሚሰሩ። ይሄ አድካሚ ስራ አይደለም። ይሄን እዚህ ያስቀምጠሽ ሌላ ስራ መስራት ትችላለሽ። ክትትል ነው። ነፍሳት ወይም ሌሎች ነገር እንዳያበላሻቸው ክትትል ብቻ ነው። ኢኒሻል ኢንቨስትመንት ነው ደግሞ። አንዴ ቀፎ ካገኘ እስከ 30 ዓመት ያገለግላል ቀፎ። ንቦቹም እስከ 30 ዓመት እየተዋለዱ ሊኖሩ ይችላሉ አንቺ ጥንቃቄ ካረግሽ። ስለዚህ ከዛ አንዴ እንድትሰሪ እንጂ ከዛ በኋላ ያለው ማር መቁረጥ ነው። በአንድ ጊዜ ግን ትርፋማ አትሆኝም። ረጅም ጊዜ ሊሄድበት ይችላል ዋጋውን ለመመለስ። ግን ደስ የሚል ስራ ነው፣ አያደክምም። በጎን ብዙ ስራ መስራት ትችላለሽ። አሁን ላይ እርሶም እዚህ ስራ ላይ ነው ያሉት፣ ረጅም ጊዜ ያስቆጠረዋሉ። ነገር ግን ሁሉም ስራዎች እንቅፋት፣ መሰናክሎች ይኖሩታልና እዚህ ስራ ላይ ሲገቡ እንቅፋት አጋጥሞኛል ወይም ደግሞ መሰናክል ናቸው የሚሉት በእርሶ በኩል የሚያጋሩኝ ነገር ካለ እስቲ። መሰናክል ብዙ ነው። ያው ኢትዮጵያ ውስጥ በመሆንሽ አንዱ መሰናክል ነው። አይ እውነት ነው። አንደርስታንድ የሚያደርግሽ ሰው ባለመኖር ማለት ነው። አሁን ይሄ በህጉ ክረምት ሼድ ያስፈልገዋል። ከከተማ ውበትና አረንጓዴ ልማት አሁን ሼድ እንድንሰራ አልፈቀዱልንም። ዝናብ እንዲዘንብበት አይፈቀድም። ቀፎ እድሜው ያንሳል። ንቦች ክረምት ይቸገራሉ። ሼድ እየሰራን አይደለም። እሱ አንዱ እንቅፋት ነው። ጥንቃቄ፣ ለንብ የሚደረገው ጥንቃቄ ማለት ነው። ይሄን አንደርስታንድ ለማድረግ የከተማ ግብርና ለብቻ ነው፣ ይሄን ቦታ የሰጠን ለብቻ ነው። እነሱ ላሱ ማሳመን ከባድ ነው። ይሄ ትንሽ ከፍተኛ ቻሌንጅ የገጠመን ረጅም ጊዜ ያስቸገረን እንትን ነው። እና የከተማ ግብርና ጥሩ ናቸው፣ አንደርስታንድ ያደርጋሉ፣ ሙያውን ያውቃሉ። ይሄን ቦታ የሰጡን ደግሞ ሙያውን በደንብ ስላልተረዱ ይሄን አንደርስታንድ ያደርጉም። አንዱ ችግር ይሄ ነው። በአካባቢውም ደግሞ ክረምት አዲስ አበባ ላይ ከፍተኛ ዝናብ ሲመጣ እሱም ያስቸግረናል። እና አንዳንድ ቻሌንጅ ይሄ ነው ያለው ቻሌንጅ። ጥሩ። እርስዎ አሁን ወደዚህ ስራ ሲሰማሩ ምናልባትም ደግሞ ልጅ ሆኜ ነው የጀመርኩት ብሎኛል። ነገር ግን ካደጉ በኋላ ስለ ንብ ማነብ ስራ ስልጠና ወይም ደግሞ ትምህርቶችን ወስደዋል ወይ ለስራዎት እንዲጠቅሙት? እኔ አንድ ማስተርስ አለኝ በንብ ብቻ፣ አፒካልቸር ሳይንስ አድቫንስ ዲፕሎማ ወይ ማስተርስ የሚባል ጀርመን ሀገር ነው የተማርኩት። ንብ ላይ ጀርመን ሀገር ሰርቻለሁ። ማር የሚያጣሩ ጋም ሰርቻለሁ። ስለዚህ ትምህርቱንም አለኝ። የገበያ ትስስሩ ምን ይመስላል? ከሰዎች ጋር ያለው የማሩን የሚቀበሉበት ሂደት? ጥሩ ማር፣ ጥራት ያለው ማር፣ ንጹህ ማር የማይፈልግ ዜጋ የለም እውነቱን ለመናገር። ምክንያቱም ማር በኩል ያለው የገበያ ችግር ስላለ፣ የጥራት ጉድለት በብዛት ስላለ ጥራት ያለው ማር ካመረት ገበያ ችግር የለም። አሁን ኦልሞስት 600
እስከ 700 እየደረሰ ነው። ያን ጥሩ ማር ካወጣሽ ብዙ ተሻምቶ ነው የሚገዙ። በጣም ኢቨን ውጪ ያሉ ሰዎች ገዝቶ ውጪ ይዞ ይሄዳሉ። ማር ገበያ ችግር የለም። በዚህ ስራ ላይ አሁን የስራ እድል የፈጠሩላቸው ሰዎች አሉ ወይ? አሉ። ምን ያህል ይሆናሉ? ያው 1-3 ሰዎች አሉ። ጥበቃዎች አሉ። ማርም የሚቆርጡ ጊዜ አብዘን የምንቆርጣቸው ሰዎችን በምናስተላልፍበት ጊዜ የሚያስተላልፉ አሉ። አሁን የማር ምርቱን የሚያገኙ ሰዎች በምን አይነት መልኩስ ነው የሚያሰራጩት? እኔ በላተኞች በብዛት ነው የሚረክቡ ካምፓኒዎች ናቸው። አሁን ኢሲ የሚባል ዩናይትድ ኔሽን ቢሮ ልክ ሲደርስ ይረከባሉ። GIZ የሚባል ድርጅት ቀጥታ ነው የሚረከበው። በቃ በላተኞች ናቸው እኔን የሚወስዱት። እኔ ገበያ ችርቻሮ ሽጬ አላውቅም። የንብ ማነብ ስራ ውጤታማ እንዲሆን መደረግ ያለበት ነገር ምንድን ነው? ምናልባትም ደግሞ የተለያዩ ቴክኖሎጂዎች አሉ። ከቀፎ መቀየር ቴክኖሎጂውን ያመጣቸው የቀፎ አይነቶችም ስላሉ ከዛ አንጻር ውጤታማ ለማድረግ ምን አይነት መንገዶችን መጠቀም አለበት ሰዎች? ሲዝናል ማኔጅመንት የምንብል አንድ የንብ ትምህርት አለ። ወቅታዊ የንብ እርባታ ክትትል። ወቅታዊ ክትትል ማለት በጣም ይሄ ዘመናዊ ቀፎ ክትትል ይፈልጋል። ክትትል የምንለው ምንድን ነው? ምግብ ስቀንስ ይሄ የደረብኩትን መቀነስ አለብኝ። ካልሆነ ሌላ ችግር ይፈጥራል። ልክ ጳጉሜ ሲመጣ ዝግጅት ያስፈልገኛል። ሳም አትሜ አዘጋጅቼ እያንዳንዱን መደረብ አለብኝ። ምርት እየመጣ ነው። ያን ምርት የማገኘው ማር የማገኘው ስደርበው ነው። መደረብ ብቻ አይደለም። ኮይን ኤክስክሉደር የሚባላል እናትንም መከላከያ። እሷ ስራዋ እንቁላል መጣል። አሁን እሱን ካልከተትኩ በሙሉ እስከ ቀፎው እንቁላል ነው የምትጥለው። ስለዚህ ልጅ ብቻ ነው የሚሆን። ያን መከልከል አለብኝ። እውቀት ይፈልጋል። እውቀት ይፈልጋል። በጣም በእውቀት መሰራት ያለበት ነው። ሲዝናል ማኔጅመንት የምንለውን በትክክል የማትከታተይ ከሆነ ማር የለም። ቀፎው ልጅ ብቻ ይሆናል፣ ልጅ ይወጣል ማለት ነው። ይሄ ጋር ስታረግ ግን ልጅ በራሳቸው ላይ እየጨመሩ ስራ ነው የሚሰሩ። ያን በእውቀት መስራት ይፈልጋል ማለት ነው። አሁን ቀጣይ እርሶም በዚሁ ዘርፍ ላይ ሆነው ነገር ግን ምን አይነት ደረጃ ላይ እንጠብቁት? እኔ እንግዲህ እግዚአብሔር ከረዳኝ ፕሮሴሲንግ ፕላንት መትከል ነው። ፕሮሴሲንግ ፕላንት ማለት ከኔም ውጪ ያሉትን ማር ሰብስቦ ጨምቆ ፓካርጎ ብቻ ሳይሆን ኤክስፖርት ማድረግም ሀገር ውስጥ መሸጥም አይቀርም አንድ ቀን። ጥሩ። ወደዚህ ስራ መሰማራት የሚፈልጉ ሰዎች ይኖራሉ። ምናልባትም ደግሞ ያን ያህል እውቀቱ ሳይኖራቸው ወይም ደግሞ ስለ ንብ ማነብ ኢንተረስቱ ኖሯቸው ነገር ግን ሌሎች ስልጠናዎችን ሳይወስዱ መግባት የሚፈልጉ ሰዎች አሉና እርሱም ደግሞ ቅድም ላይ በተወሰነ መልኩ እንደጠቀሱልኝ የተወሰነ ትምህርት ያስፈልገዋል የንብ ማነብ ስራ ብለውኛልና ለነሱ የሚመክሩት ምክር ካለ የሚለግሱት ነገር ካለ እስቲ እድሉ ልስጦት። አሁን የምመክረው መጀመሪያ ስልጠና ይወሰድ። ማንኛውም አናቢ እንደ ሌላው በፓሽን የሚገባበት ብቻ አይደለም፣ በእውቀት የሚገባበት ነው። ከቦታ መረጣ ጀምሮ፣ ከቀፎ አቀማመጥ ጀምሮ፣ ንብ ማስገባት ጀምሮ ክትትል ሁሉ እውቀት ይፈልጋል። እውቀት ስልጠና ይወሰድ። በሀገር ደረጃም ብዙ ስልጠናዎች አሉ። ለብ ስልጠና ብቻ አይደለም፣ በደንብ ዲቴይል አይቶ ትኩረት ሰጥቶ አይቶ ቢወስድ ሰው ተጠቃሚ ነው የሚሆነው ብዬ ነው የማስበው። እርስዎ እስቲ ባሉት ልምድ በአመት አሁን ምን ያህል የማር ምርት ይሰበስባሉ በግምት? ቀደም ብዬ ጥሩ ነበረኝ። አሁን የተወሰነ ንቦችም ተነስቶብኛል። አንድ 10 ምናምን ቀፎ ነው ያሉት። ከነዚህ እስከ 150 እስከ 300 ኪሎ እስከ 500 ኪሎ ቆርጣለሁ በአመት ሲገመት ማለት ነው። ጥሩ። አሁን ወደዚህ ስራ መሰማራት የሚፈልጉ ሰዎች ስልጠናውን ከመውሰድ ባሻገር የሚያስፈልጋቸው የካፒታል መጠን ይኖራልና እርሶም ስራው ላይ ስላሉ በግምት ምን ያህል ካፒታል ይዘው ቢነሱ ጥቅም ይኖረዋል ብለው ያስባሉ? እንግዲህ ካፒታል የሚለውን ባለቤቱ እንደ ሁኔታው ነው ካልኩሌት የሚያደርገው። ኢንቨስትመንት ካልሆነ ሰው በ2 በ3 ቀፎም ጀምሮ ማደግ ይችላል። ዋናው ውድ የሚባለው ቀፎ ነው። አሁን ግን ንብም ውድ ሆነዋል። በቅርበት አንድ ንብ 4000 እየገባ ነው አንድ መንጋ እና ከድሮ የበግ ዋጋ ጋር እኩል እየሆነ ነው ያለው። ስለዚህ ንብም ውድ እየሆነ ነው። ግን ቀፎ ነው ውድ፣ ግን እስከ 30 ዓመት ያገለግላል ቀፎ።
አይበላሽም። ንብ መንጋውን ወይ መጥመድ አለበት ወይ መግዛት አለበት። እነዚህ ናቸው ውድ። ሌላው ሰም ነው። ሰም አትሞ ማስገባት ነው። ከነዚህ ውጪ ብዙ ወጪ ብዙ ከፍተ ያለው ከዛ ያደገ ይሄዳል። እንደ ካፒታሉ ነው እንደ አቅሙና እንደ ቦታው ነው የሚያድገው እንጂ ኢንቨስትመንት ሲሆን አዲስ አበባ አይሆንም። ሰፊ ኬሪንግ ካፓሲቲ የምንለው ነገር አለ። ኬሪንግ ካፓሲቲ ምንድነው? አንድ ኤሪያ ምን ያክል ማር የሚሆን ዛፍ አለ፣ ይሄን ማጥናት አለበት። በ2 ኪሎ ሜትር ሬዲየስ ውስጥ ነው የምናጠናው። በዛ ውስጥ ምን ያክል ማር የሚሆን አለ። እዚህ የምንተክለው ብቻ አይደለም። በ2 ኪሎ ሜትር ሬዲየስ ያሉ ነገሮች ለዚህ ምን ያክል ፖቴንሻል ነው ብሎ ማየት ያስፈልገዋል። እነዚህ ሁሉ ውስጥ ያለው የጫካ የዛፎች የአበባ ፖቴንሻል ካለ ይህን ያክል ቀፎ እዚህ ማስቀመጥ ይችላለሁ ብሎ ማየት ያስፈልገዋል ማለት ነው። ያው በመግቢያዬ ላይ ስልጠና እሰጣለሁ ብለውኝ ነበረ። ስልጠናውን የሚፈልጉ እንዲሁም ደግሞ የማር ምርቱን የሚፈልጉ ሰዎች እርስዎን በምን አይነት መልኩ ማግኘት ይችላሉ? በስልክ ቁጥሬ ሊያገኙ ይችላሉ። 0911 39 89 41 ሰለሞን ብሎ ከደወሉልኝ አወራቸዋለሁ። ጥሩ ቆይታ አድርገናል። ስለሰጡኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ማለት የሚፈልጉት ነገር ካለ እድሉ ልስጦት። እኔም እጅግ አመሰግናቸዋለሁ ስለመጣችሁ ስለጠየቃችሁን። በዚህ ኤሪያ ላይም እየረዱንን ከተማ ግብርናም ላመሰግን ይፈልጋለሁ። ቦታ የሰጡንንም የከተማ ውበትና አረንጓዴ ልማትን በጣም እናመሰግናቸዋለን። እነሱ ባይሰጡን ይሄን ንብ ማነብ አንችልም። አዲስ አበባ ቦታ ችግር አለ እና በጣም ፍላጎት አለ፣ ማሳደግ እንችላለን። የቦታ ችግር ስላለ ነው እና እነሱንም ላመሰግናቸው ፈልጋለሁ። እናንተን እግዚአብሔር ይስጥልን። እሺ፣ እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በከተማ ግብርና በተለይም ደግሞ በንብ ማነብ ስራ ላይ የተሰማሩ አባታችንን ልምድና ተሞክሮ ወደ እናንተ አድርሰን ነበረ። ምናልባትም እናንተ ወደዚህ ስራ መሰማራት ፈልጋችሁ ስልጠና የምትፈልጉ ወይም ደግሞ የማር ምርቱን የምትፈልጉ ተመልካቾቻችን ከስር የእሳቸውን ስልክ ቁጥር አስቀምጠናል። በዛ እየደወላችሁ እነዚህን አገልግሎቶች ማግኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።